በጓደኞቻችሁ ምክር ባሎቻችሁን ይፈታችሁና እንዲሁም ደግሞ በጓደኞቻችሁ ምክንያት ከባሎቻችሁ ጋር የምትጣሉ ይሄን መረጃ አዳምጡ። ምናልባት ይጠቅማችኋል። ሼር በማድረግም ተባብሩ። የቀድሞ ትዳሬን ሳስብ እንዴት በክብርና በፍቅር እንደተጋባን አስታውሳለሁ። አሁን ግን ያ ሁሉ አፈር ሆኗል። እኔና ባለቤቴ ከተፋታን 3 አመት ሆኖናል። በፍቅር 2 አመት፣ በትዳር ደግሞ 3 አመት፣ በድምሩ 5 አመት አብረን ኖረናል። ነገር ግን ብዙ ጊዜን ከጓደኞቼ ጋር ነበር የማሳልፈው። ተይ ስባል እንኳን እለይዞኝ አንዳንዴም እነሱ ጋር አድሬ መጣ ነበር። ፍቺው ለወንድም ደግሞ ይሉኝ ነበር። እኔም በቃ ንቀቴ በጣም በርትቶ ሲናገረኝ ፍታኝ እያልኩኝ እመልስለት ነበር። በጣም ጥሩ ስነ ምግባር ያለው ባል ነበር። ልጅን ውለድ ሲለኝ እኔ ደግሞ ቅርጼ ይበላሽብኛል እያልኩኝ እቆይ ነበር። ነገር ግን አንድ ቀን እንደተለመደው አምሽቼ ስመጣ ስናገረው እንደድሮው ዝም ይለኛል ብዬ ባክ ፍታኝ አልኩት። በሁለተኛው ቀን ሄዶ የፍቺ ክስ አስገባ። ማመን ነው ያቃተኝ። ጓደኞቼም ፍቺው ደግሞ ለወንድ እያሉ ያማሙቁ ጀመር። እኔም በእነሱ ወይታ ፈታሁት። እሱን ከፈታሁኝ በኋላ የቀረብኳቸው ወንዶች ሁሉ እንኳን እንደሱ ሊሆኑ ሩቡን እንኳን እንደሱ ሊሆኑ አልቻሉም። በዚህ ላይ ሌላ ትዳር ይዞ በቅርቡም ደግሞ ወንድ ልጅ እንደወለደ ሰማሁኝ። እኔም ከነዛ ጓደኞቼ ጋር ተለያየን። እነሱ በፍናቸው እኔም በብቸኝነቴ በርትቶብኝ ቀረውኝ። አሁን ዝም ብዬ ሳስበው ምን ሆኜ ነበር እያልኩኝ ራሴን ጠይቃለሁ። ብዙ ቦታ ሄጃለሁ። ምን ማድረግ እንዳለብኝ ግን አላወኩም። ሰሞኑን ደግሞ እየናፈቀኝ ነው ትዳሬ ትላለች እንጂ ሴት። እናንተ ምን ትላላችሁ? ለተጨማሪ መረጃ የፕላስ ምልክቷን